ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ደህና ናችሁ ወይ? እዚህ ጋር እንግዲህ እንደምታዩት በልተና ቦታ ያለው ይመስላችሁ። ይሄ እንግዲህ የሚገርማችሁ ሁኔታ ከየት የመጣልኝ ይመስላችኋል? ከየት የመጣልኝ ይመስላችኋል? ይሄ እንግዲህ በርበሬ እንደምታዩት ይሄ በርበሬ ነው። በርበሬ ነው። ይሄ በጣም የሚያምር በርበሬ ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ ሽሮ ነው። ምጥን ሽሮ ደስ የሚል ሽታው ራሱ እንዴት እንደሚጥም ማለት ነው። ምጥን ሽሮ ነው ይሄ ማለት ነው። ይሄ ደግሞ ያልተመጠነ ሽሮ ነው እና በሚገርማችሁ ሁኔታ ይሄ ደግሞ እንጀራ ነው። ድርቆሽ እንጀራ ማለት ነው። ድርቆሽ እንጀራ ነው ይሄ። ይሄ ከየት የመጣ ይመስላችሁ? ይሄ ሁሉም ይሄ እንደዚህ። ከዛ ደግሞ እዚህ ጋር ሚጥሚጣ በጣም የሚጣፍጥ ሚጥሚጣ ነው ይሄ ማለት ነው። እንደምታዩት እዚህ ጋር ሽሮ አለ፣ ሁለት አይነት ማለት ነው። እዚህ ጋር ሚጥሚጣ አለ፣ እዚህ ጋር ደግሞ በርበሬ አለ። በርበሬ በነገራችን ላይ በጣም ነው የምወደው። በርበሬ በጣም ነው የምጠቀመው እና አሁን ፋሲካም አይደለም ፋሲካም ደርሷልና በርበሬ ትንሽዬ ነበረኝ በቃ ከኢትዮጵያ የመጣልኝ ማለት ነው። በቃ አሁን ትንሽዬ በርበሬ ናት ያለችኝ። እንግዲህ የህንድ በርበሬ ያለ የሚያቃጥለው እሱን አዋዜ ሰራውና በነጭ ሽንኩርት ምናምን እንዳያቃጥል በቃ ዶሮ እንሰራበታለን እያልኩ እያሰብኩ ነበር እና ይገርማችኋል። እግዚአብሔር እናንተ ታስባላችሁ፣ እግዚአብሔር ነው የሚሰጡነት ለመናገር እና የገረመኝ ቪዲዮ ልቀርጽ እኔ ብዙ ነገር እያሰብኩ እግዚአብሔር መልካም ነው እና ሳላስበው ይሄ ማለት ነው በባዕድ ሀገር የተዋወቅኳት በጣም መልካም ጓደኛ ናት። እንደዚህ አድርጋ እናቷ ካዘጋጅታ ከላከችላት ላይ እንደዚህ አድርጋ ማለት ነው እንጀራ ድርቆሽ እንደዚህ አድርጋ ማለት ነው። እዚህ ጋር ደግሞ በርበሬ አድርጋ ሚጥሚጣ አድርጋ ሽሮ ሁለት አይነት አድርጋ እውነት ለመናገር ይሄ ታውቁታላችሁ ከምን ቢገዛ ማለት ነው። የገረመኝ ደግሞ ሆነ ነገር እኔ በርበሬ የለኝም ያልኩ እያሰብኩ እዚህ ሀገር ስትገዙ ብዙ የሚያመጣው ምናምን እንደ ቤት አይደለም። ስለዚህ አበዱ ከኢትዮጵያ ነበረ የመጣልኝ። ብዙ ጊዜ ትጠቀሙታላችሁ። በእርግጥ በርበሬ በጣም እጠቀማለሁ ማለት ነው። እና ይህን የመሰለ እንጀራ ድርቆሽ ስራ እውነት ለመናገር በጣም የሆነ የገረመኝ ማለት ነው። በርበሬ እንደዚህ ስራ ምናምን ቆጣጥራ እንደ እናት ማለት ነው። እግዚአብሔር አምላክ ያሳማንሽ ያትመናት መልካም ሰዎችን እነሱ ያስፈልጋቸውን ለሱ ያስፈልጋቸዋል የሚሉ ጓደኞችን ያብዛልን። በጣም በእውነት እኔ ደስ ስላለኝ ነው ይሄን ልንገራችሁ ብዬ ነው። መልካም ሰዎች እንዳሉ እዚህ ጋር ደግሞ ሚጥሚጣ እንዴት እንደሚጥም ልታዩ ማለት ነው። በጣም ሚጥም ነው። ሽሮ ራሱ ደስ ሽታው ደስ እንደሚል ይሄኛው መጠን ነው፣ ይሄኛው ያልተመጠነ ማለት ነው። እንደዚህ አድርጋ በእኔ አስራ ጉልባን ራሱ ተልኮልኛል ትናንትና። ያው ጉልባኑ ትናንት አልቋል ተበልቷል ማለት ነው። ጉልባን አድርጋ እንደዚህ አድርጋ ደውላ እስኪ ለዓመት በዓል በቃ ትንሽዬ እንድትሆን በርበሬ እንዳይቸግርሽ እስኪ በቃ ለዓመት በዓል ይድረስልሽ እና ብላ ለሾፌር ላከችልኝ ማለት ነው። በሚገርማችሁ ሁኔታ እና እንደዚህ አይነት የሚያስብ መልካም የሚያስብ እናንተን የሚያስታውሳችሁ ያው በባዕድ ሀገር ላይ ተዋወቃችሁት እንደዚህ በጣም እንጃ ገረመኝ ማለት ነው። እና እግዚአብሔር መልካም ሰዎችን እያብዛልን እላችኋለሁ። ይሄ እንጀራ ሽሮ በርበሬ ምን ያህል ሰው ሀገር ላይ ሆናችሁ እንደሚያምራችሁ እንደሚናፍቃችሁ ታውቃላችሁ። አለ በእርግጥ ቢገዛ ግን ያው ቢገዛ እንደናንተ በቤት እንደሚሰራ አይሆንም። በተለይ በርበሬ ወሳኝ ነገር ነው እና እንደምታየት እንግዲህ በጣም ደስ ብሎኛ መስኪኝ ሽሮዬን እንግዲህ እንደዚህ አድርጋ እግዚአብሔር ይስጣት። እናቷ አዘጋጅታ ከላከችላት ላይ ለእኔ አስባ ለበዓልሽ ብላ እንዳሰበችኝ እግዚአብሔር አምላክ ያስባት። በጣም ነው እኔ እውነት የገረሜ ማለት ነው። በነገራችን ላይ የተዋወቁ ነው ቤተክርስቲያን ነው። ቤተክርስቲያን ያወኳቸው ብዙ እህቶች አሉኝ፣ ብዙ ጓደኞች ደስ የሚል በጣም በፍቅር የምንጠያየቅ በቃ የትም ቦታ ቤተክርስቲያን ጉዞ ሲኖር ምን ሲኖር አብረን ነው የምንሄድ የማንለያይ። አሁን ባልሳሳት ድፍን 4 ዓመታችን ነው ማለት ነው። ግን የታወቅነው የት ነው? ቤተክርስቲያን የታወቅነው። ግን ያው ቤትም ትመጣለች ጓደኛች ቤት መጣን በዓል አብረን እናከብራለን ምናምን። ያው ጉዞ ምናምን ሲኖር አንድ ላይ ነው የምንሄደው ማለት ነው።
በዚህ አጋጣሚና በጣም የገረመኝ እናቷ ከላከችለት ላይ ለእኔ አስባና ለበዓል ለዶሮ መስሪያ እንግዲህ በርበሬ እንዳይቸግርሽ የኔት እንዳያቅም እንደዚህ አድርግሽ ስሪ ብላ ይሄ ለእኔ በጣም ብዙ ነው የሚገርማችሁ ማለት ነው። ያው በርበሬ ምን ያህል እንደሚናፍቅ ታውቃላችሁ። ይሄ የሚያደርጋ ጓደኛዬ ልካልኛለች ማለት ነው። በጣም ነው ደስ ያለኝ። ይሄ ነገር ላካፍላችሁ ይሄ ነው። መልካም ጓደኞችን ያብዛልን በእውነት ሰው ሀገር ላይ ሆነን እንደዚህ እስከምንፈላለግ እንደዚህ ያለንን ነገር አካፍለን የሰዎችን ደስታ የሚፈልጉ እህቶች ስላሉ በጣም ነው ደስ የሚለኝ ደስ የሚያለኝ እና እግዚአብሔር አምላክ መልካም ጓደኛ ይስጣችሁ፣ መልካም ሰዎችን ያብዛልን። እውነት ገርሞኝ ነው ማለት ነው። ልክ እናት ናት እንደዚህ ቆጣጥራ ወይም በቃ እና ማወደድ ቋንቋ ነው ልላችሁ ፈልጌ ነው። እንደዚህ አድርጋ እኔ ሳስብ ገርሞኛል። እግዚአብሔር ስራ እና በርበሬ የለኝ በቃ በእንትን እሰራለሁ በእንትን እያልኩኝ ሳስብ እግዚአብሔር መልካም ነው እና ይሄ አንቺ ነው ይሄ አንቺ ሲሳይ ነው ብሎ እግዚአብሔር አሳክቶ በጓደኛዬ ተልኮልኛል። በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ፋሲካ በዓል በሰላም አደረሳችሁ። ዛሬ እንግዲህ ስቅለት ነው። እንኳን በሰላም በጤና ለስቅለት በዓል አደረሳችሁ። ደግሞ በዓሉ ካለ ትንሣኤው በሰላም በጤና እንድንደርስ የእሱ ፍቃድ ይሁን። ያው እንደምታዩት ይችል ላሳያችሁ ብዬ ነው። ሚጥሚጣ መቶልኛል፣ ሽሮም ከሚገርም ሁኔታ ምጥንም ካለ ምጥንም የላከችልኝና በጣም ብዙ ነው። በሚገርም ሁኔታ እንዴ ላንቺ ላስቀርተሽ ነው ሁሉ ነው ያልኳት። በእውነት ነው የምላችሁ እና እንደዚህ ነው። ከዛ እሷ ደግሞ እንደዚህ እንደላከችልኝ ደግሞ እዚህ አሉ ጎረቤት ደግሞ እኔም ለእነሱ አካፍላቸዋለሁ ማለት ነው። ፍቅር ካለ ሁሉም ነገር አለ። ይሄ ገጠር ራሱ ብዙ ነው በጣም ማለት ነው። እና ተበላክ ሀገራችንን ሰላም ያርግልን። በዓሉ ደግሞ የሰላም የጤና የፍቅር አድርጎ በሰላምና በጤና ሀገራችን ያስገባ። እንደዚህ አይነት መልካም ሰዎችን ያብዛልን። ምን ትላላችሁ? ምርጥ ጓደኛ ስደት ላይ ምርጥ ጓደኛ፣ ምርጥ እህት፣ ምርጥ ሰው ስለምናገኝ ምርጥ ምርጦች ሞልተዋል። በእውነት እግዚአብሔር አምላክ ሰላማችሁን ያብዛው። ያላችሁበት ላይክ ሰብስክራይብ እያደረጋችሁ እኔ ጋር መካፈል የፈለጋችሁ ደግሞ መታችሁ በርበሬ እንደሚጠሙ መካፈል እንችላለን። እንደምታዩት እንግዲህ ደስ ስላለኝ ልንገራችሁ ብዬ ነው ስንት መልካም ሰዎች እንዳሉ። እንግዲህ ለፋሲካ ይኸውላችሁ በበርበሬ በሽሮ በእንጀራ ያው እንግዲህ ጓደኛዬ እንደዚህ ዘና ብለሽ አይ በዓልን ዶሮሽን ሰርተሽ ብላ እናቷ ከላከችለት ላይ ለእኔም ቆንጥራና አስራ እንደናት ቆጣጥራ ልካልኛለች። ለእኔ ቆጣጥራ እንደላከችልኝ ሀሳቧን መሻፈል እግዚአብሔር ሁሉን ነገር ችግሯን ፈትቶ በሰላም በጤና ለሀገሯ እንዲያበቃት መልካም ምኞቴ ነው። ሁላችሁንም በሰላም በጤና በፍቅር ለእናት ሀገራችን ለኢትዮጵያ ያብቃን። ሰላማችሁ ብዝት ይበልልኝ። መልካም ለእናንተ ይሁን። ዛሬ ስቅለት ነው እንግዲህ መልካም የስቅለት በዓል ይሆንላችሁ እያለሁኝ የኔ ተወዳጆች እግዚአብሔር አምላክ ደግሞ በሰላም በጤና ለትንሣኤው ያድርሰን። በያላችሁበት ሰላማችሁ ይብዛ። ቪዲዮውን ስለምታዩ ላይክ ሰብስክራይብ ስለምታደርጉ ስለምታበረታቱኝ ወዳችኋለሁ፣ አከብራችኋለሁ። መልካም ሁሉ ለእናንተ ይሁን። በያላችሁበት ሰላማችሁ ይብዛ። እግዚአብሔር ሀገራችን ኢትዮጵያን ሰላም ያርግልን። መልካም ሰዎችን ያብዛልን። እግዚአብሔር አምላክ እውነት ቅን ልቦችን ያላቸው ሰዎችን ያብዛልን። እኛም ቅን እንድንማር መልካም እንድንሆን መልካም ጓደኛ ሲሰጠን ከእነሱ ብዙ ነገር ስለምንማር እንደው ልንገራችሁ ደስ ስላለኝ ነው እና አብዛኛው በስደት ላይ ሆነን ብዙ ነገር ስለሚናፍቀን ይህንን ነገር ተረድተው የሚያስቡ ጓደኞች እንዳሉ ልነግራችሁ ብዬ ነው እንጂ ይሄን የሰራት ማለት ነው። ያው እንደምታዩት እንግዲህ እንደዚህ በዚህ መልኩ ቁጥጥር አድርጋ የኔ እናት ልካልኛለች። እግዚአብሔር አምላክ ባለችበት ሰላም ይብዛ። የኔ ውድ እህት፣ የኔ ጓደኛ፣ የኔ ቀንጆ በስደት ላይ ያወኳት ምርጥ እህት፣ ምርጥ ጓደኛ ናት። እግዚአብሔር ይመስገን። ይህን ይመስላል እላችኋለሁ። እንግዲህ ይህን ሽሮዬን በርበሬን ምንን በቃ እየበላሁ እንግዲህ ፍርፍር ሰራላችኋለሁ። መልካም ቀን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትመጡ አውራችሁኝ ስለምትሆኑ ስለምታበረታቱኝ የኔ ውዶች አመሰግናለሁ። መልካም ሁሉ ለእናንተ ይሁን። ባይ ባይ።